ባልዋልኩበት ባልሰራሁት ምንም በማላውቀው ነገር ቤት ድረስ መታ ቤትስ ተሸጠ ብላታለች። ቤትስ ተሸጠ ያየው ነበር ደላላ ይዞ መጥቶ ቤቱን ሸጠው ምናምን ብላለችና እሱ ነገር ደግሞ በጣም ረብሾኛል ታውቃለህ። ስለዚህ የግድ ነው አንተ ካላረከው ምን ያስረብሻል? ምንም እኮ የሚያስረብሽ ነገር ያ ምንድን መሰለህ አብርሽ ይኸውልህ ማለት የሆነ ኢንፌሪዮሪቲ እንዲሰማ የበታችነት እንዲሰማ ያደርጋል። አሁን ምንድነው በፊት የተሸጠው ቤት ሜላት የሸጠችው ቤት ሊመለስ ነው። እኔም ያው ከኪሴ አውጥቼ ባልሰጠውም ብር ለጊዜው ስለሚያስፈልግ ቤቱ ከተመለሰ በኋላ መበደርም ይቻላል። በቤቱ ብዙ ነገር መስራት ስለሚቻል ገንዘቡ 1 ሚሊዮን ነው። እንግዲህ እኔ ዋሶኜ ከኔ ከቅርቤ ሰው ሊወስድ የፈለገው ማለት ነው። ሰላም እንደምን አላችሁ? ለይኩን ነኝ። እንግዲህ ከረጅም ጊዜ በኋላ ከጓደኛ አብርሽ ጋር ተመልሼ መጥቻለሁ ማለት ነው። እንግዲህ በጣም በረጅሙ ጠፍተናል። ዛሬ ግን አንድ ጉዳይ ሁለታችንንም አገናኝቶናል። ያ ጉዳይ ምንድነው? በአብርሽ የሚፈታ ነው ብዬ ስላሰብኩኝ ነውና እንግዲህ አብርሽ ጉዳዩን እዚሁ ጋር በቃ እንገራቸው ነገሩን ሳናንዛዛ ኦሬዲ ቤቴ ልንገዛ ነው እዛ ቆይተን እየተመለስን ነውና ልናስመልሰው ነው የሚባለው። ልናስመልሰው ነው እንግዲህ ሰውየው ኦልሞስት በቃ ኦሬዲ እየጨረስኩ ስለሆነ የሚገዛ ነው የምጠብቀው ስላለ ቤቱን ለመግዛት ኦሬዲ ተስማምተን ጨርሰናል ማለት ነው። ስለዚህ አብርሽ 1 ሚሊዮኑን ምንም ችግር የለውም በእኛ በኩል ከቨር ማድረግ እንችላለን። እኔ መክፈል ባልችልም እንኳን እንደ ዋስትና እንደ ዋሱኜ መበደር እንችላለን ምናምን ስላለ አንተ ሀብታም እንዳልመስላቸው ደግሞ መናጤ ደህና አውቃለሁ ግድ የለምና ኤኒዌይስ ያው እሱ በከፊል ለመናገር ችሏል ማለት ነው። ለይኩን ከስንት ጊዜ በኋላ ማለት ነው የተገናኘ ረጅም ጊዜ እንዴ? አዎ። እና ምንድነው እናንተ አይታችኋል የመጣበትን ነገር አሁን ያሉበትን ከብራን ጋር ያሉበትን ሲቹዌሽን ምናምን እያያችሁ ነው ብዬ አስባለሁ። ደስ ማይል አንዳንድ ነገሮች እያየው ነው። እኔ ሰው ሆኖ እንዲህ በቃ ነገር ብቻ ነው ማለት ነው። እንደዛ ስታዳውሪ ስታቀጥኝ ስታሰፊ የምትዩ ነገር ብቻ ነው። ስለኛ ጉዳይ አንቺ የሚመለከትሽ ነገር አይደለም። ጓደኝነታችሁ ከበር ውጭ ነው። በቃ አሁን ላይ ባለትዳር እዛው ቤት ውስጥ ነው ያለሽው። የባለትዳር ቤት ውስጥ ገብተሽ ደግሞ እንደዛ አይነት አስፈላጊ ያልሆነ እንትን አትናገሪ። አሁን ላይም ያላችሁበት ሁኔታ ትንሽ ያላችሁን የእናንተን ፍቅር ጎርበጥ የሚያደርግ አይነት ነገር ስለሆነ በትልቁ እንጂ በጣም እኔ እውነት ለመናገር በጣም ነው የደበረኝ። ከሷ ይልቅ እኔ ደብሮኛል። ምክንያቱም እኔ ያገናኘው ከሷ ጋር ምናምንና አሁን ማየው ነገር እንዴ ምንድነው ለምንድነው ሰው ማማክር እስከሚል ድረስ ደርሻለሁና እኮ እኔም እኮ አንቺን ሰላም ፈልጋለሁ እንዴ አንቺ ሰላም ሳትሆኝ በእርግጠኝነት እኔ ሰላም ሙሉ ማድረግ አልችልም። ይሄን እኮ ልብ ያውቋል፣ ልብሽም ያውቋል። አንቺን ቢሆን ምን ከዚህ ውጭ ምንም ማለት አልችልም። አሁን ምንድነው በፊት የተሸጠው ቤት ሜላት የሸጠችው ቤት ሊመለስ ነው። እኔም ያው ከኪሴ አውጥቼ ባልሰጠውም ብር ለጊዜው ስለሚያስፈልግ ቤቱ ከተመለሰ በኋላ መበደርም ይቻላል። በቤቱ ብዙ ነገር መስራት ስለሚቻል ገንዘቡ 1 ሚሊዮን ነው። እንግዲህ እኔ ዋሶኜ ከኔ ከቅርቤ ሰው ሊወስድ የፈለገው ማለት ነው። ያው እንግዲህ ይሄንን ገንዘብ እውነት ለመናገር እኔ አሁን ቪዲዮ ላይ ባልናገረው ምንም እንትን የለውም። ግን ነገራችን ላይ ስለሚያውቁት ነው ነግሬያቸዋለሁ። ስለሚያውቁት ነው። እኔም ስለ ቪዲዮ ላይ ስላወቅኩ ስላየሁት ነው ስለተናገርነው ከዚህ በፊት ማለት ቤት ውስጥ ጭቅጭቅ ያመጣው እሱ ስለሆነ ለማጣላትም አሁን በነገራችን ላይ አንድ ጓደኛ አለቻት ምናልባት አይተው ከሆነ እሷ በጣም ብዙ ነገር እያለች ነውና አንተ ባልዋልኩበት ባልሰራሁት ምንም በማላውቀው ነገር ቤት ድረስ መታ ቤትስ ተሸጠ ብላታለች። ቤትስ ያየው ነበር ደላላ ይዞ መጥቶ ቤቱን ሸጠው ምናምን ብላለችና እሱ ነገር ደግሞ በጣም ረብሾኛል ታውቃለህ። ስለዚህ የግድ ነው አንተ ካላረከው ምን ያስረብሻል? ምንም እኮ የሚያስረብሽ ነገር ያ ምንድን መሰለህ አብርሽ ይኸውልህ ማለት የሆነ ኢንፌሪዮሪቲ እንዲሰማ የበታችነት እንዲሰማ ያደርጋል። እኔ እኮ በጊዜው እኮ ባለቤት ባለ ንብረት ነበርኩ አይደለ? አሁን ደግሞ ቤትሽ ማለት እኮ አንተ አይመለከትም እንደማለት ነው። ስለዚህ የግድ ነው
አየህ አይደል? ሰው ደግሞ ምን መሰለ ወደ ሌላ ነው የሚያጣምመው። አሁን ለምሳሌ ገንዘብሽን በልቶ ሊጠፋ ነው፣ ቤትሽን ሽጦ ሊጠፋ ይችላል የሚል እሷም እኮ ስጋት ሊኖርባት ይችላል። ሰው ናት እኮ ገብቷል። እኔ እኮ እሷን እኮ ምንም አላልኳትም። አሁንም ስለዚህ አሁን ምንድነው ይሄ ቤት ሲመለስ ላንተም ጥሩ ነው። አንድ ኩል መሆኑ ከሷ ጋር ራሱ እሱን ነው የምለው። አንድ ኩል መሆኑ በጣም ላይፋችሁን ፍቅራችሁን ያጠነክረዋል ብዬ አስባለሁ። ስለዚህ እኔ ራሴ የኔ የምለው ነገር ሲኖረኝ በቃ ምንም እንትን አልልም ማለት ነው እንጂ አንደኛ ተመልካቾች በራሱ በጣም ብዙ ነገር እያሉ ነው። ኮሜንት ላይ እኔ በእውነት ለመናገር ቤት እንድሸጥ ፈልጌ አይደለም፣ እንድሸጥ ፈልጌ ሳይሆን ዋናው በቃ ከዛ ሰፈር እንድወጣ ነው የፈለኩት። ከዛ ሰፈር ስወጣ ደግሞ ላለመመለስ ነው የምወጣው። ምክንያቱም የእሷ ቤተሰቦች የብርሃን ቤተሰቦች በጣም ብዙ ነገር እያሉ ታውቃለህ። መቼም ኢቭን እንኳን ባለፈው አንተ ጋር 4 ቀን ነው 5 ቀን አድሬ ምናምን የተመለስኩት እኮ ሳምንት ነው እኮ አንድ ሳምንት እዛ ሰንብቼ የተመለስኩት እኮ በሷ በቤተሰቦቿ ጉዳይ ነው። መጣው እንደዛ እሷን ጨምረው ብዙ ነገር አደረጉ። በባሏ ቤተሰቦች ምክንያት ነው። ይሄ ግልጽ ነው፣ ማንም የሚያውቀው ስለሆነ። በነገራችሁ ላይ እኔ ማለት ጥሩ ጥንድ የምትሆኑ ሰዎች ናቸው እናንተ ማለት ነው። እግዚአብሔርም ከምሬ ነውና ምንም አይነት ነገር በመሀላችሁ ክፍተት እንዲፈጠር አልፈልግም። አሁንም ያለባችሁን ችግር ፈትታችሁ ኦሬዲ እየተፈታ ይመስለኛል። አሁን የኛው ቤት እንትን ካለ ይሄ ከተገዛ ምናምን ወዲያ እንጨርስ ይመስለኛል ተመልካቾች በዚሁ አጋጣሚ ማለት ነው። ስለዚህ አንድ እኩል ስትሆን አንደኛ የገንዘብ ካሽ መንቀሳቀሻ ነገሮች ራሱ ቢቸግረ ቤቱን ንብረት ነው፣ ቋሚ ንብረት ነው። የሆነ ማንም ሰው እንደሚያደርገው ተበድረበት ምናምን መስሪያ ታደርገዋለህ። ገብቷል? እሱ ነው የፈለኩት በካርታው ማለት ነው። ስለዚህ አሁንም በማል የገባሽው ልጅ ላንቺ እንግዲህ ልቦና ይስጥሽ ነው። ሌላ ምን አረቶ አብርሽ ነው እሷ ልጅ እግዚአብሔር ልቦና ይስጥሽ። በጣም በብዙ እየፈተነችኝ ያለች ልጅ ነው። ግን አንተ ከሰው አይን አትግባ ነው እኔ ጥያቄ። ምን ላድርግ? ከሰው አይን አትግባ። ምን ላድርግ? ይሄ የቤት ሽያጭ ነው እንሽጥ ምናምን የሚለውን ሐሳብ ማሰብ አልነበረብህም ሲጀመር። እሺ እና ታዲያ ማለት እኔ እኮ አብርሽ ታውቃለህ በቃ እንውጣ እኮ ነው ከዚህ ሰፈር እንውጣ እኮ። አሁን እኮ ወተህ እኮ መከራየት ነው ይቻላል። መፍትሄው እኮ በጣም ቀላል። ከዛ እኮ ተመልሰን ይኸውልህ አይደለም ያንን ታከራየዋለህ። ገብቷል? ምን መሰለህ ንብረቷ ነው፣ ካርታ አላት እጇ ላይ። ያን ታከራየውና እኛ ሰፈር ቤት ሞልቷል። እሱን እኮ ለዛውም ጎረቤት እንሆናለን። እንደው የምሬን ነው። እሱን እኮ አውቃለሁ። ይኸውልህ አብርሽ ዋናው ጉዳይ እኮ የባሏ ቤተሰቦች የቤቱን ምንነት ማወቃቸው ነው እንዴ? ይኸውልህ እንደውም በፖሊስ ነው እኮ የወጡት አይደለ? አዎ። እንደዛ ከሆነ ደግሞ ይፈልጉታል ማለት ነው። እኛ ወጣን ማለት እስዬ በቃ ሌላ ባለ ንብረት ቤት እንዲገባ ያመጣ አይችልም። ይችላል እንጂ ለምን? ንብረቱ እኮ ይኸውልህ ካርታው እጇ ላይ ነው ያለው አይደል? እና ሄዶ ዝም ብሎ ገብቶ የሰው ቤት ላይ መኖር ይችላል እንዴ? አይችልም። ይመለከተናል እኮ ነው። አሁን እኮ እሱን ህግ ነው የሚሰጠው እኮ። አሁን እኮ ያልገባህ ነገር ምንድነው? ህግ ነው እኮ የሚሰጠው። ህግ አትበለኝ በእናትህ። ይኸውልህ ካርታ ይዛለች። እንዴት ነው ሄዶ መኖር የሚችለው? እንድንጨቃጨቅ አይደለም አሁን አይ እንደ መፍትሄ ነው እንጂ መጨቃጨቅ አይደለም። መፍትሄ ከፈለክ እኔ ከሞትኩ በኋላ ህግ አትበለኝ። እግዚአብሔር መጀመሪያ እኔ ልኑር፣ ከዛ በኋላ ህጉ በኋላ ነው የሚደርሰው። ለዛ እኮ ነው ውጣና ሌላ ተከራይ የምልህ እኮ። አልፈልግም፣ አነከራየው እሷ። አዎ ቤቴን ላሳልፌ አላከራይም ማለት እሱ እኮ ነው እንጂ እኔ ከዛ ወጥቼ እኮ አሁን እኮ ወደ ያን እንትን ለማለት ነው እዚህ ያው እየመጣ ያለው አጋጣሚ እኔ እነግራታለሁ። የምር ከሰው ህይወት የበለጠ ምንም የፈለገ ቤትም ይቅር ምንም ጥንቅር ይበል ከሰው ህይወት የበለጠ ምንም ነገር የለም። አሁን ምንም እኔ የምፈልገው ነገር ምንድነው አብርሽ? በቃ አሁን ይሄንን ፕሮሰስ ጀምረናል አይደለ? እሱ ጨረሰ ኦልሬዲ። አሁን እኔ እኮ ልጁን ነግሬው ጨርሼው ችግር የለውም ይምጣ ምናምን አንተ የምታምንበት ከሆነ ሪሊ አንተ ይመለሳል ብለህ የምታምንበት ከሆነ ና ብሎኛል። አሁን ራሱ መሄድ እንችላለን። ግን አደራ ምልህ የኔና አንተ ወንድማማችነትና የኔና አንተ ፍሬንድሊ ይሄ እንደዚህ ሾርትሊ የሆነ ነገር እንዳይሆን ገብቷል። ለሱ እኔ ባለጌ ነው። አይ ያጣላል፣ ገንዘብ ያጣላል፣ ያስገድላል። በጣም ከምትወደው ሰው ጋር ያጣላል፣ ያቀይማል። በጣም እግዚአብሔር ምስክሬ ነው። እኔ አንድ ቀን እናገረዋለሁ ከሰው ጋር ገንዘብ አጣልቶኛል። ስለዚህ በገንዘብ የምትነካኩ ሰዎች በጣም ጥንቃቄ ማድረግ አለባችሁ። በጣም የምትወዱትን ሰው ከእጃችሁ ያመልጣችኋል።
ገብቷል። አሁን እንደዚህ አይነት ሴንሲቲቭ የሆነ ነገር ላይ ከባድ ነው። ለዛ ነው እንጂ እኔ አንተን ከምንም በላይ ምን አለ መሰለህ አብርሽ፣ እኔ አሁን ገንዘቡን በአንድ ወር ውስጥ መልስልሃለሁ፣ በሳምንት ውስጥ መልስልሃለሁ ምናምን አልልህ። ምንድነው የምልህ ቤቱን ታውቀዋለህ፣ አይተዋል። መኖሪያ የቤት ቦታዬ ነበር አይደለ? ይኸውልህ ቤቱ እንትኑ ገንዘቡ እንደመጣ የት ነው የሚያርፈው? ንብረት ላይ አይደለ? ከዛ በኋላስ ያንን ንብረት አስይዘን እኔ መክፈል ባልችልም እንኳን ሌላ እንትን ማለት እንችላለን። ሌላ ገንዘብ ማምጣት እንችላለን፣ እንከፍለዋለን ነው። በአንድ ወር በሁለት በሶስት ወር ያን ያህል ብር ትሰራለህ ብዬ አላስብም። በቃ እሱን እኮ ነው የምልህ። ስለዚህ ይህንን ገንዘብ አሁንም ሄደን ከፈለክ ልንቀበል እንችላለን። ውድ ተመልካቾቻችን በዚሁ አጋጣሚ በጣም የተለያየ ጥሩ ሀሳብ አስተያየቶች ላንተ እየጻፉልህ ነው። በጣም አፕሪሺየት ማድረጋቸው ከመጀመሪያው ጀምሮ የሚጠቅምህን ነገር ነው እየነገሩህ ያሉ። ይህ በስድብም በኩል እንኳን እየሰደቡ እንኳን የሚነግሩ ላንተ ብለው ነው። እሱን እኮ እረዳቸዋለሁ። ምክንያቱም እነሱ ፊት ለፊት ያዩትን ነገር ነው አይተው ድጋፍም የሚያደርጉት ኮመንት የሚያደርጉት አስተያየት ምንም የሚሰጡት እኮ ባዩት ነገር ላይ ተመስርተው ነውና አሁን ላይ እውነት ለመናገር የሆነ ግራ መጋባት ውስጥ ነው ያለሁት። የእውነት ነው የምልህ። ወይ ለምን እንደሆነ ታውቃለህ? ባለቤትህ ያልከው ጎንህ ያልከው ትዳር ብለህ ያዝከው ከባል ይልቅ ጓደኛን ማስቀደም መቻል ማለት ትዳር ይፍረስ አይነት ነገር ነው። እሷ ምን ታርክ? በቃ መተው ነው። መፍረድ አትችልም። ከምሬ ነው። እኔ መፍረድ በጣም ቀላል ነው። ሆኖ መገኘት ግን እዛ በእሷ ጫማ የእሷን ጫማ አንተ ብታረግ ሊከብድ ይችላል። አትፍረድ። ኤኒዌይስ ግን አሁን ከፈለክ ገንዘቡን እንዲቀረጽ አትፈልግም። ገንዘቡን ምንም አይሰራም። ስለዚህ ምን ይሰራልኛል እንትን ማለት እንችላለን፣ መሄድ እንችላለን። በቃ ስለዚህ ተመልካቾቻችን እንግዲህ ዛሬ እንትን ስትል ሰውየው ፍቃደኛ ከሆነ ችግር የለውም አሳያቸው ማለት እያንዳንዱ ነገር። ቤቱን እንግዲህ ከዚህ በፊትም ቀርጸነዋል ማለት ነው። ከዚህ በፊት ከገዢው ጋራ ኦሬዲ ያለውን ነገር ተነጋግረን አውርተን እዛው ቤት ድረስ ሄደን ቀርጸንላችሁ ነበር። አሁንም ቢሆን ሰውየውን ቤቱን ስንገዛ የገዛውን አካል አብረን ያው እንነጋገርበታለን፣ እናወራዋለን። እሱንም እንደዚህ ቀርጸን እናሳያቸዋለን ማለት ነው። እንግዲህ ቤቴ ይመለስልኛል፣ ቤቴ መልሼ እገዛዋለሁ ማለት ነው። እንግዲህ ለዛ ቀን ያብቃን ነው የምለው። በጣም ወዳቸዋለሁ፣ አከብራቸዋለሁ። አስተያየታችሁን ጻፉልኝ፣ ምከሩኝ፣ ማጠፋም እንኳን አስተካክሉኝ። ወዳቸዋለሁ። ሰላሙን እንሂድ።